ስለ ገዢ መንግስቱ አልናገርም፣ ግን መፍትሄ ብዬ ማምነው ምክክር ነው። ችግር የሚፈጥረው እኔ ልግዛ የሚለው ብቻ ነው። ኦኤልኤፍ እንዲሻሻል ነበር የፈለኩት። በኋላ ሰለቻቸውና አባረሩኝ። እንዴት 40 ዓመት ቆይቶ የነል ሊረዱ ቻሉ? በአፍሪካ ቀንድ አንድ ሀገር ወደመ፣ ሶማሊያ። አዲስ ሀገር ተፈጠረ፣ ኤሪትሪያ የሚባል። የኦሮሞን ስትራቴጂ እንዲመረምሩ ነበር የፈለኩት። ምን ነበር እርስዎ በወቅቱ ሊሆን አይችልም ብለው እንዲያስቡ ያደረጉት? ዞሮ ዞሮ መፍትሄ ካልተገኘ የግድ ይሆናል እኮ የኦሮሞ ነፃ አገር መመስረት። ያ ስርዓት ዲሞክራሲያዊ ቢሆን ኖሮ በቲፒኤልኤፍ አሰራር ስር የበላይነት ሊኖራቸው አይችልም ነበር። የኦሮሞ ዲሞክራሲያዊ ግንባር የት ነው ያለው? ለዚህ ነው እኮ አሁን ያለውን ሁኔታ ሊገልጸውም አልችልም ያልኩት። አዛዥና ታዛዥ ከሆነ ወንድማማችነት ሊኖር አይችልም። እድሜ 75 በላይ ሲሆን ትግሉን ለማቆም ወሰንኩ። ለምን እንደ ሙጋቤ ለመሆን አልፈለኩም። መጀመሪያ ላይ የተነሳበት የትግል ስልት አለ፣ መዳረሻ ብሎ ያዘው አለ። ለምሳሌ የኦሮሞ ነጻነት ግንባር ራሱን የቻለ ሪፐብሊክ መመስረት የሚባል በጣም ብዙ ጊዜ የሚነሳ ሂደት አለና እርሶ እንግዲህ ላለፉት በርከት ያሉ አመታት በዚህ ሐሳብ ውስጥ ነበሩ። ከ30 አመት በኋላ ግን ይሄንን አመለካከቶትን ቀይረው በድርጅት ውስጥ ባደረጉትም ትግል ሊሆን ይችላል። ከዛ በኋላ ባለው ሂደት ኦሮሚያ ለብቻው ገንጥሎ ሀገር በማድረግ የሚመለስ የኦሮሞ ህዝብ ጥያቄ የለም ሲሉ ይደመጣሉና አሁን ስታዲያ እንደዚህ አይነት ጥያቄዎች አለመመለሳቸው ዳግም ያንን አመለካከት እንዲታይ ሊያስገድድ ይችላል። ዞሮ ዞሮ መፍትሄ ካልተገኘ የግድ ይሆናል እኮ የኦሮሞ ነፃ አገር መመስረት ግዴታ ሊሆን ይችላል። ምን ነበር እርስዎ በወቅቱ ሊሆን አይችልም ብለው እንዲያስቡ ያደረጉት? ጭቆና ስርዓት ጭቆና በያኔ የውጪ ግፊትም ነበር። ማስታወስ ያለብህ እኛ እኮ ንቃታችን የመጣው በዲኮሎናይዜሽን ጊዜ ነው። ከአፍሪካ ሀገሮች ብዙ ነፃነታቸውን ሲጎናጸፉ ነው የነቃ ነው። ይሄ ለኦሮሞም ይገባል ብለን አሰብን። ሳያው ግን የህዝብ ነፃነትና የሀገር ነፃነት የተለያየ ሊሆን ይችላል። ብዙ አፍሪካ ሀገሮች ነፃነት ተጎናጽፈዋል። ነገር ግን ህዝቦቹ መብታቸው አይከበርም እና አምባገነን እንዳንሆን የሚል ስጋት ነበረበት። እንደው ሀገር ቢሆን ራሱ ኦሮሚያ ሀገር ቢሆንም መሰረታዊ የግለሰብ መብቶች ካልተከበሩ ዋጋ የለውም። ነፃነት አልመጣም ማለት ሊብሬሽን አልመጣም ማለት ነው። ነፃነት መጣ እንጂ ሊብሬሽን አልመጣም ማለት ነው። አማርኛውን አላውቀውም የሊብሬሽን እና አገር ኢንዲፔንደንት ሆኖ ህዝብ ሊብሬሽን ሳያገኝ ሲቀር በጣም ክፉ አይነት ሁኔታ ነው የሚፈጠረው። የህዝብ ነፃነት ማለት ነው። አሁን እና ያንን አቮይድ ለማድረግ ንቁ ተሳትፎ ያስፈልጋል ማለት ነው። የውጭ አምባገነን አስወግደህ የራስህ አምባገነን ስር መውደቅ ራሱ የተሻሻለ ነው ብዬ አልቀበልም እና ሁለቱም መወገድ አለባቸው። ያንተም ጨቋኝ
የውጭም ጨቋኝ መወገድ አለባቸው። ህዝቦች የራሳቸውን መብት ማስከበር መጠበቅ መቻል አለባቸው ብዬ አምናለሁ። ምናልባት ይሄ የኮሎኒያል ቴሲስ አስተያይ አሁን ላይ አብዛኛውን ጊዜ በኦሮሞ ሊቃን ዘንድ የሚነሳ ነውና አሁን ፍሩሽ ሆኗል ብለው ነው የሚያስቡት እርስዎ? ምን የዚህ የቅኝ ግዛት ሀቲት የሚባለው ወይም ደግሞ ኦሮሚያ በኢትዮጵያ ቅኝ የገዛቻት አንድ ሀገር ናት ተብሎ የሚታሰበው እሳቤ ለውጥ አላመጣም ብለው አስበዋልና አሁን ላይ ያንን አካሄድ የሚሄዱ ወይም ደግሞ የአይነት አመለካከት ያላቸው ሊቃን እንዴት ነው የሚያዩት ታዲያ? እኔ ማምነው ጭቆና በእድሜ ይሁን በግለሰብ ካንተ የተወለደ ግለሰብ ብትጨቆን ያው ልዩነት የለውም ባይነኝ እኔ። ስለዚህ ሁለቱም መወገድ አለባቸው። ለዚህ ደግሞ ኢንዲፔንደንስ ብቻ አይደለም ሊበሬሽንም ያስፈልጋል ባይነኝ። ስለዚህ ያንን ማምጣት ያልተቻለበት ዋነኛው ምክንያት ምንድነው? ነፃ ሀገር መሆን እንዳለባችሁ ካመናችሁ ከዛ በኋላ የህዝቡን ነፃነት ለመመለስ እንዳትችሉ የሚያደርጋችሁ ዋነኛው ምክንያት ምን ነበር? እርሶንም ጥያቄ እንዲያነሱ ያደረጉት ምክንያት ምን ነበር ነው? ማስታወስ ያለብን ያኔ ትግሉን ስንጀምር ምን አይነት ሁኔታ ነበረ ብለህ ዞር ወደ ኋላ ተመልሰ ማየት አለብህ። ያኔ ፊውዳል ስርዓት ነበር እዚህ ሀገር። ምንም ሳይጨምር ቁጭ ብሎ መሬት ስላለው መሬት ለሱ ስለተሰጠው ብቻ ምርትህን ይጋራል። ይሄ በጣም አስጠልታ በጣም የሚሰቀጥጥ ጭቆና ነው። ያ ፊውዳል በአብዮቱ ጊዜ ተወግዷል። አብዮቱ ያመጣው አንዱ ትልቁ ለውጥ ፊውዳል ስርዓትን አስወገደ። ፊውዳል ስርዓት መወገድ ብቻ ሳይሆን የሚተካው ግን መብትን የሚጠብቅ አይነት አልሆነም። የበለጠ እንዳውም ጨቋኝ ስርዓት ተፈጠረ። ቅድምም አንስተውልኛል እና አሁን የሚቀረው ምንድነው? ይሄ የፌዴራሊዝም አወቃቀሩን ዲሞክራሲያዊ ማድረግ ነው። ያ ሲመለስ የኦሮሞ ህዝብ ጥያቄም ይመለሳል የሚል አመለካከት ነበሩት። ይሄንን እንዲሉ ያስቻሉት ጉዳይ ምንድነው? አንደኛ ነገር በደረጃ ነው የመጣው የኦሮሞ ጥያቄ መልስ። አንደኛ ነገር የመሬት ላራሹ አንድ ትልቅ ጥያቄ መለሰ። ሁለተኛ በ91 እንደ ፌዴሬሽን እንደ ብሔር ፌዴሬሽን አገሪቷ ስትዋቀር ራስን ታስተዳድራለህ። አብረህ ደግሞ የምታስተዳድረው በአንድ ሰው አንድ ድምፅ በዛ ላይ የተመሰረተ ፌዴራል ስርዓት ይፈጠራል ማለት ነው። ይሄ ዲሞክራሲያዊ እስከሆነ ድረስ በቂ ነው ባይ ነኝ። ምንድነው እንዳያደርግ ያደረገው? ዲሞክራሲያዊ እንዳይሆን ያደረገው ምንድነው ታዲያ? ቲፒኤልኤፍ አንደኛ ነገር ያ ስርዓት ዲሞክራሲያዊ ቢሆን ኖሮ በቲፒኤልኤፍ አሰራር ስር የበላይነት ሊኖራቸው አይችልም ነበር። የበላይነት ደግሞ ይገባናል ብለው ወስነዋል እና ያን በላይነት ስራ ላይ ለማዋል የፈለጉት ዲሞክራሲያዊ በሆነ ስርዓት ፌዴሬሽኑን ማስተዳደር ነው። ይሄ ትልቁ እንቅፋት የፖለቲካ ስርዓቱ ዲሞክራሲያዊ እንዲሆነ የሆነው አንደኛው እንቅፋት የበላይነት ነው።
እና አሁን በላይነቱ ተሸርሽሯል። ግን የሚተካው ፖለቲካ ፕሮግራም እስካሁን አልተዋቀረም። በእይታም ውስጥ አልገባም። ኮንፊውዥን ነው ያለው። አሁን ያለው በጣም ኮንፊውዝድ የሆነ ስርዓት ውስጥ ነው ያለ ነው። ለዚህ ነው እኮ አሁን ያለውን ሁኔታ ሊገልጸውም አልችልም ያልኩት። እኔ የምፈልገው ግን ቀጥሎ የሚሆነው ምንድነው ብለህ ብትጠይቀኝ ቀጥሎ የሚሆነው ዲሞክራሲያዊ ይሄ ሙልቲናሽናል ፌዴሬሽን ዲሞክራሲያዊ መሆን ብቻ ሳይሆን ከዚህ ጋር የሚሄዱ ነገሮች አሉ። አንደኛ የኢትዮጵያ አንድነት መለወጥ አለበት። በምን አይነት መልኩ? በወንድማማችነት ላይ የተመሰረተ አንድነት እንዲመጣ። ወንድማማችነት ላይ የተመሰረተ አንድነት ለመምጣት ደግሞ ሁለት ነገሮች ያስፈልጋሉ። ሊበርቲ እና ኢኳሊቲ። በአማርኛ ምን እንደሆነ አላውቅም። እኩልነትና ወንድማማችነት፣ እኩልነትና ወንድማማችነት፣ ሊበርቲ ኢኳሊቲ ፍራተርኒቲ ነው ያሉት አይደለም? ፈረንሳይ አብዮት። አዎ። እና ይሄ በጣም ጥልቅ የሆነ አስተሳሰብ ነው። ለምን ሊበርቲ ከሌለ እኩልነት ሊኖር አይችልም። እኩልነት ከሌለ ደግሞ ወንድማማችነት ሊኖር አይችልም። ባሪያና ጌታ ወንድማማችን ሊሆን አይችሉም። አሁን ላይ ባሪያና ጌታ አለ ብሎ ያስባሉ? እንደ ምሳሌ ነው የወሰድኩት። እሱ አዛዥና ታዛዥ ከሆነ ወንድማማችነት ሊኖር አይችልም ለማለት ይችላል። ስለዚህ የሚቀጥለው እንግዲህ የኢትዮጵያ አንድነት በእኩልነት ላይ የተመሰረተ ወንድማማችነትን የሚያንጸባርቅ ሁኔታ መፈጠር አለበት ብዬ አምናለሁ። አንደኛ። ሁለተኛ ኢትዮጵያዊነት ስንል ኢትዮጵያዊነት ደግሞ የሁሉንም ብሔሮች የኢትዮጵያ ብሔሮች ማንነቶችን ማቀፍ አለበት። ኢትዮጵያዊነትን ስንመለከት ራሳችንን ማየት አለብን እዛ ውስጥ። ሶስተኛ ነጥብ መምጣት ያለበት ሁለቱም የብሔርም የግለሰብም መብት መከበር አለባቸው። ብሔሮች ራሳቸውን የውስጣቸውን በራሳቸው እንዲያስተዳድሩ፣ አንድ ላይ ደግሞ በፌደራል ሌቭል በህዝቦች ብዛት ላይ የተመሰረተ ድምፅ አሰጣጥ ተፈጥሮ በዛ ደግሞ ዲሞክራሲያዊ የሆነ ስርዓት ፌደራል ስርዓት መኖር አለበት ብዬ አምናለሁ። እነዛ ሂደቶች ካሉ አሁን ላይ የሚመጡ ሁለት አይነት ዳይኮቶሚዎች የበዳይ ተበዳይ አይነት ትርክቶች ያሉባቸው ሂደቶች አሁን ድረስ በተቃርኖ ላይ የተንጠለጠለች ሀገርን ይዘን እንድንቀጥል አድርጎናልና ለሚመጡ ግጭቶች አለመረጋጋቶችም ራሳቸውን የቻሉ አበርክቶቶችን እያየን ነውና እርሱ ይሄንን እንዴት ነው የሚያዩት? እኔ ይሄ ፌደራል ዲሞክራሲያዊ ስርዓት ይሄ የብሔሮች ፌዴሬሽን ዲሞክራቲክ እስከሆነ ድረስ ይሄ ይወገዳል ብዬ አምናለሁ። በአንድ ሁኔታ ላይ ወገድ ይችላል። እኔ ካላስተዳደርኩ የሚል ኃይል ከተፈጠረ ያኔ ችግር ይፈጠራል እና ለዚህ ነው እኩልነት እና ወንድማማችነት የህዝቦች መብት
መከበር አለበት የሚለው። እንደው አንድ ነገር ላንሳለሁትና በተለይም እንደው ብዙ ጊዜ ሲነሳ ስለምንሰማ ነው። ቅድምም አንስቼልዎታለሁ። እርሶ ከ40 ዓመት በላይ የደከሙለት የታገሉለት በሜዳም በቢሮም ሆነው ሲታገሉለት የቆዩት ትልቁ የኦሮሞ ሕዝብ ጥያቄን ያነገበውን ኦነግን ትተው የራስዎትን የሆነ ድርጅት ለመመስረት በራስዎት የፖለቲካ ድርጅት ውስጥ ለመንቀሳቀስ ሲወስኑ እንዴት ነው ያገኙት ምህዳሩን? ከዘማለ ማለት ኦኤልኤፍ እንዲሻሻል ነበር የፈለኩት ውስጡ ነው ማለት ነው። አሁን በኋላ ሰለቻቸውና አባረሩኝ። ሲያባረሩኝ ከፍተኛ የቀውስ ደረሰብኝ። እንዴ አሁን ይሄን ያህል ሁሉ አመት ታግዬ እንዴት ቁጭ ብዬ ዝም ብዬ ተዋለሁ ብዬ ብዙ ተጨነቅኩበት። መጨረሻ ላይ ኦሮሞ ዲሞክራሲያዊ ግንባርን ፈጠርን ማለት ነው። ኦሮሞ ዲሞክራሲያዊ ግንባር ከኦኤልኤፍ ጋር የሚለየው በሁለት ጉዳይ ነው። አንደኛው የመገንጠሉ ጉዳይ ነው። አንደኛው ይሄ ፌዴሬሽን ዲሞክራቲክ እስኪሆን እንዲሆን እንታገል ማለት ወሰነ። ሁለተኛ ያ ደግሞ ዲሞክራሲ ስለምንፈልግ በሰላም ሁኔታ ነው የሚካሄደው እንጂ ትግሉ በትጥቅ ትግል ልናካሄደው አንችልም። ያ ራሱን የሚያሸንፍ ይሆናል። ለምን በትጥቅ ትግል ዲሞክራሲ አይመጣም? እንዴት 40 ዓመት ቆይተው ይሄንን ሊረዱ ቻሉ? እኔ ምን አለበት ብዙ አመት ቢፈጅብኝም እስከተረዳሁት ድረስ ሲገባኝ እቀበላለሁ። ምን ወንጀል አለበት እንዴ? ዘገይተ ተረዳ ማለት የሚያስወቅስ ነው? የሚያስወቅስ አይደለም። እንደው ምናልባት ያን ያህል አመት በእንደዚህ አይነት ሁኔታ የፖለቲካን እንቅስቃሴ ለማድረግ የሚያስችል አስተያይ ሁኔታ እንዴት አላዩም ከሚል መነሻው ነው። ብዙ በሽግግሩ ጊዜ ብዙ ነገሮች ተለወጡ። 83 ማለት ነው። ከ83 በኋላ ብዙ ነገሮች ተለወጡ። ኢትዮጵያ ከአንድ በላይነት ወደ ሌላ በላይነት ተሸጋገረች። በአፍሪካ ቀንድ አንድ ሀገር ወደመ፣ ሶማሊያ። አዲስ ሀገር ተፈጠረ፣ ኤሪትሪያ የሚባል። በዓለም ደረጃ ቀዝቃዛው ጦርነት አበቃ፣ አለቀ። እና ይሄን ሁሉ ዞሮ ዞሮ ግፊት ይኖረዋል በጥያቄ ላይ። የኦነግ አመራር አካላት ይሄንን ሀሳብ ውስጥ አስገብተው የኦሮሞን ስትራቴጂ እንዲመረምሩ ነበር የፈለኩት። ለዚህም ብዙ 3 መጽሐፍት ጻፍኩ በዚህ ጉዳይ ላይ እና ይሄ ሲሆን ግን ትግሉ ቀጠለ። አሁን እንግዲህ ዲሞክራሲያዊ ይሆናል አይሆንም በሚለው ላይ ነው ያለ ነው። የኦሮሞ ዲሞክራሲያዊ ግንባር የት ነው ያለው? ኦሮሞ ዲሞክራሲያዊ ግንባር ከኦሮሞ ዲሞክራቲክ ፓርቲ ጋር ሜርጅ አደረገ። ኦሮሞ ዲሞክራሲያዊ ፓርቲ አለ ዛሬ የለም የሚለው ጥያቄ አላቅም። እርስዎ አሉበት አይደል? የለም። እኔ አንደኛ ነገር ጊዜ ያበቃ ነበር ያ ለውጥ ስራ ላይ ሲውል ከኦሮሞ ዲሞክራሲያዊ ፓርቲ ጋር ሜርጅ አደረግን። ኦሮሞ ዲሞክራሲያዊ ፓርቲ ካለ
ኦዲኤፍም እዛ ውስጥ አለ ማለት ነው። ከሌለ እንደ ኦሮሞ ዲሞክራሲያዊ ፓርቲ ነው የሆነው ማለት ነው። እርሶ ከአባልነትም ነው ራስዎን እንትን ያደረገው? አሁን 75 ሳልፍ እድሜ 75 በላይ ሲሆን ትግሉን ለማቆም ወሰንኩ። ለምን እንደ ሙጋቤ ለመሆን አልፈለኩም እና ያበቃም። መልካም እንደው ትንሽ ነገር እንዲያነሱልኝና መደምደሚያ እንድናደርግ የምፈልገው ምንድነው አሁን ላይ ያለውን ሂደት በምን አይነት ሁኔታ ማስተካከል እንችላለን የሚለውን በተለይ ከኦሮሞ ሕዝብ ጥያቄ ጋር አጠቃላይ ደግሞ ቀጠናዊ ወይም ቀጠናዊ የሆኑ ለውጦች የሚያመጡ ሂደቶች አሉ። ያንን አስተሳስረው አሁን ላይስ ያለውን ገዢ መንግስት እንዴት ነው የሚመለከቱት? ስለ ገዢ መንግስቱ አልናገርም፣ ግን መፍትሄ ብዬ የማምነው ምክክር ነው። ምክክር አድርገን ብዙ ነገሮች መፈታት አለባቸው። ምክክር የምናደርገው ዲሞክራሲያዊ ስርዓት እንዲፈጠር ነው። ዲሞክራሲ ማለት ነው ማለትሞ ደግሞ የህዝብ ግዛት ማለት ነው። የህዝብ አስተዳደር ማለት ነው። ህዝብ አለ ወይስ ህዝቦች ናቸው በኢትዮጵያ የሚለው መፈታት አለበት። ይሄን ካልፈታን ወደ ዲሞክራሲያዊ ስርዓት መገንባት ልንሻገር አንችልም። እና ምንድነው ልዩነቱ ለእርሶ ህዝብና ህዝቦች የሚለው? ምናልባት ብሔር ብሔረሰብ ህዝቦች ሲባል በሁለት ደረጃ ራሱ ኦሮሞ እንደ አንድ ህዝብ የራሱን ሁኔታ የራሱን መብቶች በህገ መንግስቱ በውስጣዊ ህገ መንግስቱ ይቀርጸዋል ማለት ነው። እንደ ህዝቦች ደግሞ ተሰብስበን በፌደራሉ ደረጃ ሌላ የሚያስተሳስረን ህገ መንግስት ይኖራል ማለት ነው። ይሄ አይነት አመለካከት ነው አሁንም ቀውስ ያለው። ምናልባት ከነስታሊን አስተምሮት የተቀዳው አይነት የብሔር አመለካከት እዚህ መምጣቱ ነው የሚሉም ስላሉ ነው ይሄንን ያነሳው ነው። ስታሊን ጀግና ሰው ነበር። የጀርመንን ሰራዊት ያሸነፈ ሰው ነው። እንደው በቀላሉ ልንሰርዘው አንችልም እና የሱን ስም በማንሳት የብሔር ጥያቄዎችን ለማንቋሸሽ የሚሞክሩ አሉ። ይሄ ይገባኛል። ይጠቅማል ብለው ነው ለወሰዱት አቋም እና አሁን ካለንበት ሂደት ጋር ግን አብሮ መሄድ ነው። ምናልባት 1913 ላይ ያ የስታሊን አስተምሮት ነበረ። 1930 ላይ ግን አጠቃላይ ይሄ አስተምሮት ከሶቪየት ደጃፎች እንዲወጣ የተደረገበትና እስከ ጨራሹ እንዲቀበር የተደረገበት ሂደት ነበርና ያመለካከት አሁን ላለችው ኢትዮጵያ ከመቶ ምናምን ዓመት በፊት ሂዶ ተግባራዊ ማድረግ ራሱን የቻለ ችግር አይፈጥርም። እንዴት? ችግር የሚፈጥረው እኔ ልግዛህ የሚለው ብቻ ነው። ራሳችንን እናስተዳድር፣ ሁላችንም አንድ ላይ ግዛታችንን እናዋቅር ማለት እኮ ፌር ነው። እኔ ልግዛህ የሚለው ብቻ ሊቀየም ይችላል። ያን ደግሞ ሁኔታው አይፈቅድም ካሁን ወዲያ እና ይሄን መገንዘብ ይኖርባቸዋል። ዋነኛው ነገር ቀደምም እንዳሉኝ ነው። ስለዚህ አሁን ባለው ነባራዊ ሁኔታ የኦሮሞ ሕዝብ ጥያቄ ሙሉ ለሙሉ ተመልሷል ማለት የሚችለው ዲሞክራሲያዊ በሆነ መንገድ ሲኬድ ነው የሚል ሀሳብ አንስቷል። ወይም ፌዴሬሽኑ ዲሞክራታይዝ ሲደረግ ነው የኦሮሞ ሕዝብ ጥያቄ የሚመለሰው ብሎ ያስባሉ። ትግል የሚያደርጉ አካላት ከዚህኛው ኮዛቸው ተነስተው ትግል ቢያደርጉ ምን አይነት ምልከታ ነው ሊኖር የሚችለው? ማለት ሰላማዊ ትግልም የሚያደርጉ የብረት ትግልም ማለት የኦሮሞ ጥያቄ ሙሉ በሙሉ የሚመለሰው ለብዙ ጊዜ ከታገልክ በኋላ ነው። የመብት ጥያቄ ይፈታል፣ መፍትሄ ሊያገኝ ይችላል። ለምሳሌ
ራስን የማስተዳደር ጥያቄ መልስ ሊኖረው ይችላል፣ መልስ ሊያገኝ ይችላል። ከዛ በኋላ ደግሞ ድህነትን መዋጋት ደግሞ ይቀጥላል። አሁን አላገኘም፣ ራስን በራስ የማስተዳደር ጥያቄ መልስ አላገኘም ብሎ ነው የሚያስበው። አላገኘም፣ ሙሉ በሙሉ አላገኘም ባይ ነኝ። ለምን ስርዓቱ ዲሞክራሲያዊ ስላልሆነ ሰዎችም እየመጡ ነው ወደ ቤታቸው እየተመለሱ። መልካም። እንደው እንደመጨረሻ አሁን ያለውን ነባራዊ ሁኔታ ለማስተካከል አሁን ያለችውን ኢትዮጵያ እንደ ሀገር ለማስቀጠል መደረግ አለበት ብለው የሚያስቡት እንደ አንድ ፖለቲከኛ፣ በተለይ ደግሞ እርሶ በስነ ልቦናም በባዮሎጂም በጂኦግራፊም የሚቀርቡት የኦሮሞ ሕዝብ ካለበት ነባራዊ ሁኔታ አንጻር የግጭት አውዱ ነው አካባቢውና እንደ አጠቃላይ ምንድነው መደረግ ያለበት? ናሽናል ዳያሎጉ በደንብ መካሄድ አለበት። ሀገራዊ ምክክር የሚባለው በነጻ በሆነ ሁኔታ ተካሂዶ እነኚህ ጥያቄዎች መሰረታዊ ጥያቄዎች ላይ መግባባት መኖር ይኖርብናል። ህዝብ ነው፣ ህዝቦች በአንድ ደረጃ ነው፣ በሁለት ደረጃ እንደ ኦሮሞ ራስን ማስተዳደር፣ እንደ ኢትዮጵያ ደግሞ ዲሞክራሲያዊ የሆነ ስርዓት እንዲኖር ለማድረግ ሀገራዊ ምክክሩ መካሄድ አለበት ብዬ አምናለሁ። የተወደዳችሁ አድማጭ ተመልካቾቻችን የዛሬው የአዲስ መልከታ ፕሮግራማችን የተከታተላችሁትን ይመስል ነበር። ከአንጋፋውና ከጉምቱ በተለይም ደግሞ ከኦሮሞ ህዝብ ትግል ጋር በተያያዘ የኦነግ መስራችና በአመራርነት ደረጃም ላለፉት 40 ዓመታት ያገለገሉት አቶ ሌንጮ ለታ ከኛ ጋር ቆይታ አድርገው ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ አብራችሁን ቆዩ እያልኩኝ ፕሮግራሙን በማዘጋጀት አማኑኤል ጀንበሩ፣ በቀረጻ በኩል ደግሞ ባይሉ ስንታየው ከእናንተ ጋር ቆይታ አደረግን። ቸር ጊዜ ተመኘን።